ሰላም ጤና ይስጥልን። እንዴት ናችሁ? ባርከን ጥበቦች ነን። ዛሬ ደግሞ በሰዓታችን ወቅታችንን ጠብቀን ቆንጆ ልብሶችን ለእናንተ ይመጥናሉ ብለን ያዘጋጀናቸውን አብረን የምናይ ይሆናል። ቻናላችንን እንደተለመደው ሰብስክራይብ እያደረጋችሁ ሼር ለወዳጅ ዘመዶቻችሁ እያደረጋችሁ አብራችሁን ቆዩ ማለት ነው። በመጀመሪያ የማሳያችሁ የጥበብ አይነት ይህንን በደንብ ቆንጆ ሁኔታ የተሰራ ቆንጆ ጥበብ ነው ማለት ነው። ይሄ ጥበብ ነው ግን ደግሞ እላዩ ላይ ጥልፍ ጨምረንበታል ማለት ነው። ከዛ ደግሞ ፈርጦች ሳሳ አድርገን ፈርጥ ወቅቱን የጠበቀ እንዲሆን አድርገን ፈርጥ ጨምረንበታል ማለት ነው። ይሄ በቆንጆ ሁኔታ ለፕሮግራም በደንብ ለመልስ ለክርስትና በደንብ ማዘነጥና በደንብ ማማር የሚችል ቆንጆ የልብስ ዲዛይን ነው ማለት ነው። ከላይም ደግሞ እንደምታዩት ደግሞ ይሄን ራሱኑ ጥበቡን ይዘመተን ከላይ ደግሞ በቆንጆ ሁኔታ ቅልብጭ አድርገን ከታች ሰፊ ጥበብ ስለሆነ አንገቱን መካከለኛ ሳይሰተነው በጥልፍ ቆንጆ አድርገን ያሳመርነው ነው ማለት ነው። እጁንም ደግሞ እንደምታዩት ነው በቆንጆ ሁኔታ እጁን በተለየ ዲዛይን አድርገን ላስቲክ አስገብተንበት በቆንጆ ሁኔታ እንደዚህ እንዲሆን እንዲያምር አድርገን በቆንጆ ሁኔታ የሰራ ነው የጥበብ ምርጫችን ነው ማለት ነው። ይሄ ቀሚስ እንደዚህ ተደርጎ ተሰርቶ አልቆ 28 ሺህ ብር እኛ ጋር ታገኙታላችሁ ማለት ነው። እኔም ደግሞ የለበስኩት ልብስ በቆንጆ ሁኔታ በፈርጥ በደንብ ያጌጠ በደንብ ቆንጆ ሆኖ 5 አርብ የሆነ የልብስ ዲዛይን ነው ማለት ነው። እንደምታዩት ነው በጣም ነው የሚያምረው። በጣም በቆንጆ ሁኔታ ነው። እንደዚህም ሲምፕል ነው አደሴም ታይም ደግሞ ኤሌጋንት ነው። ኤሌጋንት ያደረገው ደግሞ ምኑ ነው? አንደኛ ነገር ጥልፉ ላይ ሳሳ ያለ ያልበዛ ፈርጥ ነው የተጠቀምነው። ሁለተኛ ነገር ደግሞ 5 አርብ መሆኑ ሞር በጣም ቮሊዩም ሰጥቶታል ማለት ነው። ከላይ ደግሞ እንደምታዩት በደንብ ተላላፊ አድርገን በቆንጆ ሁኔታ እዚህ ጋር ሼፕ አድርገን የሰራ ነው ቆንጆ የልብስ ምርጫ ነው። እጁንም ደግሞ እጀ ጉርድ አድርገን የሰራ ነው። እዚህ ላይ የተለያዩ ጌጦችን ብናደርግ በደንብ ያስውበናል ያስጌጠናል ማለት ነው። ይሄ ለግራጁዌሽንም ለመልስ ፕሮግራም ቢኖርብን ለየትኛውም ፕሮግራም በስርዓት በቆንጆ ሁኔታ ያዘንጥናል ማለት ነው። ይሄ ቀሚስ እኛ ጋር በ21 ሺህ ብር ታገኝታላችሁ ማለት ነው። በቀጣይ ደግሞ የማሳያችሁ የጥበብ ምርጫ ይህንን ጥበብ ነው ማለት ነው። የዚህ ጥበብ ደግሞ ለየት የሚያደርገው በድሮ አሰራር ኮንሰፕት የተሰራ ግን ደግሞ አሁን አዲስ ሞደርን ሆኖ የተሰራ የቀሚስ ምርጫ ነው። ላይ ድረስ ሙሉ በሙሉ በሳባ የተሰራ ነው። እነዚህ መስመሮቹ ሪጋ ምን እንደምንለው በሪጋ ሳባ አርገን የሰራ ነው ማለት ነው። ከታች ጥለቱም እንደምታዩት ሙሉ በሙሉ ሳባ ጎልደን ክሬም ከለር ጎልደን ወርቀ ዘብ አድርገን ሚክስ አድርገን የሰራ ነው። ይሄ ጨርቁንም እንደምታዩት ሙሉ በሙሉ በድሮ አሰራር በስትክክል ሳባ እያደረግን እያንዳንዱን መስመር ላይ ድረስ ያወጣ ነው ማለት ነው። እንደዚህ አይነት ቀሚሶች ብዙ ጊዜ ጨርቃቸው በጣም የተለየና የሚያምር ስለሆነ አንገቱ ዲዛይኑን በተለየ ዲዛይን ቀደድ አድርገን እጀ ጉርድ አድርገን ጥልፍ ሳይፈልግ በቆንጆ ሁኔታ በደንብ ሊያዘንጠን ይችላል ማለት ነው። ይሄ ቀሚስ ልክ እንደዚህ ሆኖ ዙሪያውን 4 አርባ አድርገን ሰርተን በ15 ሺህ ብር እኛ ጋር ታገኙታላችሁ ማለት ነው። ይሄ ቀሚስ ብዙ ጊዜ የሚገኝና የሚዘጋጅ ስላልሆነ በትዕዛዝ ስለሆነ ቀደም አድርጋችሁ ብትነግሩን በጣም ሞር ፕሪፈር እናደርጋለን ማለት ነው። በቀጣይ ደግሞ የማሳያችሁ ቀሚስ ይሄን ቀሚስ ነው ማለት ነው። ይሄ ቀሚስ ደግሞ እንደምታዩት ነው በጣም ቆንጆ ነው። ሙሉ በሙሉ ብሉ በሚባል ደረጃ ብሉ ከቢጫ ጎልደን ጋር እና ከነጭ ክሬም ከለር ጋር የተሰራ ነው ማለት ነው። እንደምታዩት ነው በጣም ነው የሚያምረው። በጣም ቆንጆ የጥበብ ዲዛይን ነው። በደንብ ጥበብ ነው ማለት ነው። በጣም ያምራል። በጣም ቆንጆ ነው። ሻይንም ያደርጋል። አዲስም ታይም ደግሞ እርቅጥ ያለ ጥበብ ነው። የማይሰለች ነው። ስሩን እንደዚህ በሻማ አድርገን በቆንጆ ሁኔታ ሸፍነን ከስር ደግሞ እንደዚህ ድርመነን አድርገን በቆንጆ ሁኔታ የሰራ ነው ማለት ነው። ይሄ ድርመነን መሆኑ ጥቅሙ እዚህ ጋር ቶሎ ልበጨቅ ልገርሰስ የሚለውን ነገር ያስቀርልናል ማለት ነው። ስለዚህ ይሄ ቀሚስ ሙሉ በሙሉ በ5 አርብ ዙሪያውን አድርገን የሰራ ነው የቀሚስ ምርጫ ነው ማለት ነው። በደንብ ነው የሚያምረው። በደንብ ያዘንጣል። ሞር ቮሊዩም ያለው ሰው ቢለብሰው በደንብ ንፍት ብሎ የማዘነጥ ባህሪ ያለው ማለት ነው። አንገቱንም ደግሞ እንደምታዩት ሙሉ በሙሉ በእጅ ጥልፍ ጥንቅቅ አድርገን የሰራ ነው። ደረቱ ላይ መስቀሏም ደግሞ እንደምታዩት ነች። በጣም ታምራለች። የእጅ ጥልፍ ነው የተሰራው ሁሉ ነገር። አንገቱ እጁ ሙሉ በሙሉ በእጅ ጥልፍ ነው የተሰራው። ለማሳየት ደግሞ ይሄው በእጅ ጥልፍ መሰራቱ በደንብ ያስታውቃል ማለት ነው። በቆንጆ ሁኔታ ልስልስ ያለ የእጅ ጥልፍ አድርገን የሰራን ነው ማለት ነው። ይሄን ቀሚስ እኛ ጋር ዙሪያውን 5 አርብ አድርገን ልክ እንደዚሁ በአንገትና እጅ የእጅ ጥልፍ ሰርተን በ26 ሺህ ብር እኛ ጋር ታገኝታላችሁ ማለት ነው። በመቀጠል ደግሞ የማሳያችሁ ጥበብ ይሄንን ቆንጆ የሆነ ጥበብ ነው ማለት ነው። እንደምታዩት ነው በጣም ነው የሚያምረው። ልስልስ ያለ ነው። መደቡ ሙሉ በሙሉ ሮዝ ከለር
መደቡ ከቡኒ ጋር አድርገን ሚክስ አድርገን የሰራ ነው። ያ ልስልስ ማለቱ ደግሞ ከላዩ ላይ ንድፍ አረንጓዴ አረንጓዴ አድርገን እነዚህ የሰራናቸው ዲዛይኖች ሞር ጎላ ብለው እንዲወጡ አድርጎታል ማለት ነው። እዚህ ጋር ያሉት የበሬ ሽንቱ ደግሞ ሰንሰለቶቹ በጣም በቆንጆ ሁኔታ መደጋገማቸው በደንብ እንዲያምርና ከቀጭን ጥለት ትንሽ ለቅቅ ያለ ሰፋ ያለ የሚመስል ስሜት ይሰጠዋል ማለት ነው። ነጠላውን ደግሞ አንዷን ፓርት ወስደን በቆንጆ ሁኔታ የሰራናት የቀሚስ ምርጫ ነው ማለት ነው። በጣም ነው የሚያምረው። በቆንጆ ሁኔታ ማዘነጥ ይችላል። የዚህ የቀሚሱ ጨርቅ ጽድት ብሎ በሁለት አይን መነን የሰራ ነው ማለት ነው። የነጠላውም ጥራት እንደዚሁ ማየት ይቻላል። በጣም በቆንጆ ሁኔታ የተሰራ የነጠላ ጥራት ነው ማለት ነው። ነጠላ ተለቅ ያለ ነጠላ ለምትፈልጉ ከ20 በላይ የምትፈልጉ ደግሞ እሱም በተለየ ትዕዛዝ ሰፋ አድርገን በምትፈልጉት ሳይዝ በቆንጆ ሁኔታ መስራት እንችላለን ማለት ነው። ይሄ ቀሚስ ግን ለአንገትና እጅ ጥልፍ በጣም በበቂ ሁኔታ በደንብ ማዘነጥ ይችላል። የዚህ ቀሚስ ዋጋ 17 ሺህ ብር እኛ ጋር ታገኝታላችሁ ማለት ነው። በመቀጠል ደግሞ የማሳያችሁ ይሄንን ልሙጥ የሆነ ዶቃ ግን ደግሞ ዶቃነቱ ከመደበኛው ዶቃነት ትንሽ ወጣ ያለ ዶቃነት ከራሱ ወርቀ ዘብ ጋር ሚክስ አድርገን የሰራ ነው የልሙጥ ጨርቅ ከለር ነው ማለት ነው። ይሄኛው እንደምታዩት ነው። ምንም ገለጻ አያስፈልገውም። በደንብ ልሙጥ ነው። በጣም ነው የሚያምረው። ጨርቁም ደግሞ ጽድት ብሎ በቃ በደንብ ምትት ብሎ የተሰራ ቆንጆ የጨርቅ ምርጫ ነው። እዚህ ላይ ከፈለግን ጥልፍ አልፎ አልፎ መስቀሎችን ተጠቅመን ፈርጥ ማስጌጥ እንችላለን። ካልፈለግንም ደግሞ በዚህ መንገድ አንገትና እጅ አድርገን መስፋት እንችላለን ማለት ነው። ነጠላውንም እንደምታዩት ነው። በደንብ ያፈካል። በተለይ ቀላ ላለ እና ጸየም ላለ ሰው ይሄ በደንብ ተቀዳሚ ምርጫ ይሆናል ማለት ነው። ሲምፕል ነው። አደሴም ታይም ደግሞ ኢሌጋንት ያደርጋል። እንዳሰፋፋችን ልብሱ እንዳጠቃቀማችን ሁኔታ ነው ማለት ነው። የዚህ የቀሚስ ዋጋ ደግሞ አንገትና እጅ ተሰርቶ አልቆ በ14 ሺህ ብር እኛ ጋር ታገኙታላችሁ ማለት ነው። በመቀጠል ደግሞ የማሳያችሁ ቀሚስ ይሄንን ነው። ይሄም እንደምታዩት ነው። ቀጭን ጥለት ነው ግን ደግሞ በደንብ ዲዛይን ያለው ጥበብ ያለው በ3 ከለሮች የተዋቀረ ቆንጆ የቀሚስ ምርጫ ነው። ሌመን ከለር፣ ሮዝ ከለር እና ኦሞ ከለር ናቸው። እነዚህ 3 ከለሮች ሚክስ አድርገው በቆንጆ ሁኔታ የሚያምር ጥበብ ሰጥተውናል ማለት ነው። እነዚህ ልብሶች ላይ ሞር ሻይን እንዲያደርግ ከፈለግን ፈርጦች መጠቀም እንችላለን። እነዚህ ዳይመንዶቹ ላይ በደንብ ፈርጦችን ተጠቅመን በደንብ ማስዋብ እንችላለን ማለት ነው። ነጠላውንም ደግሞ እንደምታዩት ነው። ይሄን ቀሚስ ጠበብ አድርገን በነጠላ መልክ አድርገን በቆንጆ ሁኔታ የሰራ ነው የቀሚስ ምርጫ ነው ማለት ነው። ጨርቁም ጽድት ያለ ነው። ከወገብ በታች እንደምትፈልጉት ምርጫ ድርመነን ወይም ደግሞ ራሱን ችሎ በራሱ ጨርቅ አድርገን በቆንጆ ሁኔታ መስራት እንችላለን። ይሄ ቀሚስ ለወራጅ ጥልፍም የተመቸ ነው። እኛ ግን በአንገትና እጅ ስራ አድርገን 16 ሺህ ብር የምንሰራላችሁ ይሆናል። ወራጅ ጥልፍ ለምትፈልጉ ደግሞ 17500 በቆንጆ ሁኔታ የምንሰራላችሁ ይሆናል ማለት ነው። በመቀጠል ደግሞ የማሳያችሁ የቀሚስ ምርጫ ይሄንን ቀይ ቀሚስ ነው ማለት ነው። ይሄ ቀይ ቀሚስ እንደምታዩት በደንብ ፍክት ያደርጋል። ቦግ ያለ ሞቅ ያለ ስሜት የሚሰጥ የጥበብ ምርጫ ነው ማለት ነው። ይሄ እዩኝ እዩኝም ማለት አይጠበቅበትም። ጮሆ ራሱ የሰው አይን በደንብ መጣራት የሚችል የጥበብ ምርጫ ነው ማለት ነው። በጣም ነው የሚያምረው። በጣም ያዘንጣል። ስለዚህ መደቡ ቀይ መሆኑ እያንዳንዱ ከለሮችን ጎላ ብሎ እንዲወጡ አድርጓቸዋል ማለት ነው። ከላይ ነጠላውንም እንደምታዩት ነው። በደንብ ቆንጆ ሁኔታ የተሰራ ነው። ይሄ ለጸይምና ቀላ ላለ ሰው በደንብ ፍክት አድርጎ ማዘነጥ ይችላል። ጠቆር ላለ ሰውም በደንብ መሆን ይችላል ማለት ነው። ይሄ ቀሚስ ወርቀ ዘብ ለማይወድ ሰው ሞር ምርጫ መሆን ይችላል። ምክንያቱም ወርቀ ዘብ ስለሌለው ማለት ነው። ይሄን ቀሚስ እኛ ጋራ በአንገትና እጅ ስራ በ16 ሺህ ብር እኛ ጋር ታገኝታላችሁ። ወራጅ ጥልፍ ይሁን ካላችሁ በወራጅ ጥልፍ ደግሞ በ18 ሺህ ብር እኛ ጋር ታገኛላችሁ ማለት ነው። በመቀጠል ደግሞ የማሳያችሁ የጥበብ ምርጫ ይህንን ቆንጆ የሆነ ጥበብ ነው ማለት ነው። እንደምታዩት ነው። በደንብ ቆንጆ ሁኔታ የተሰራ ነው። መደቡ አረንጓዴ ሆኖ ግን ደግሞ ሮዝ ከለር ጠቆር ያለ ሮዝ ከለር ከላይ በፒች ከለር ሚክስ ተደርጎ የተሰራ ቆንጆ የልብስ ምርጫ ነው። ስሩ ላይ በደንብ ራሱ አረንጓዴ ወርቀ ዘብ መኖሩ በደንብ እንዲያፈካው አድርጎታል ማለት ነው። ቀጭን ለማለት ብዙም አያስደፍርም። ሰፋ ትንሽ ለቅቅ ያለ ቆንጆ የጥበብ ምርጫ ነው ማለት ነው። ነጠላውንም እንደምታዩት ከቀሚሱ እኩል በደንብ በቆንጆ ሁኔታ የተሰራ ቆንጆ ነጠላ ነው ማለት ነው። ቀሚስና ነጠላ ኦልሞስት እኩል በኩል ነው። እንደዚህ አይነት ምርጫ የምትወዱ ሰዎች ይሄ ምርጫችሁ ይሆናል ማለት ነው። ነጠላም ሰፊ ጥበብ ሲሆን የምትወዱ ይሄ ቀሚስ በወራጅ ጥልፍ ባይሰራ ብዙ ፕሪፈር አደርጋለሁ። ምክንያቱም በደንብ ጮክ ያለ ከለር ይሄ ፒች ከለሩ ጮክ ያለ ከለር ስለሆነ ጥልፍ ላይ ደግሞ ሞር በጣም የመድመቅ ባህሪ ስላለው የመክበድ ባህሪ ይኖረዋል። ስለዚህ ይሄ ቀሚስ በአንገትና እጅ ቢሰራ በጣም ቀለል ያለና ቆንጆ ይሆናል ማለት ነው።
የዚህ ቀሚስ ዋጋ 17,000 ብር በ4 አርብ ዙሪያውን አድርገን የምንሰራላችሁ ይሆናል ማለት ነው። በመቀጠል ደግሞ የማሳያችሁ ቆንጆ ጥበብ በደንብ ለእናቶችም ሆነ ለወጣቶች በደንብ የሚሆን እርቅቅ ያለ በደንብ ቆንጆ የሚያምር ዘንጥ የሚያደርግ የጥበብ ምርጫ ነው። ይሄ ደግሞ እንደምታዩት ነው። ከ3 ከለር ያልበዛ ከ3 ከለር ያልበለጠ ቆንጆ የጥበብ ዲዛይን ነው። እዚህ ጋ መስቀሎቹ በጣም ነው የሚያምሩት። ንድፎቹ ኦሬንጅ ከለሩ በደንብ ጮክ ብሎ ጎላ እንዲል አድርጎታል። ጎመኔው ደግሞ ጩኸቱን ቀነስ አድርጎ ያዝ አድርጎ በደንብ በቆንጆ ሁኔታ ጥበቡን ሪትሙን በደንብ ጠብቆ የተሰራ ቆንጆ የጥበብ ምርጫ ነው ማለት ነው። ዙሪያውን 4/4 አድርገን የሰራ ነው። የጨርቁም ሁኔታ ጽድት ያለ በሁለት አይን መነን በቆንጆ ሁኔታ ያሰራ ነው ማለት ነው። የነጠላው ሁኔታ ነጠላው ሰፋ ያለ ነው። ቀጭን ጥበብ አይባልም። ነጠላው ምስክር ነው። ሰፋ ያለ ለቀቅ ያለ ነው። ያ ደግሞ ከቀሚሱ ግማሹን ቆርጠን ነው እዚህ ጋር የተጠቀምነው ማለት ነው። በጣም ነው የሚያምረው። ቆንጆ ሆኖ በደንብ ያዘንጣል። ግሬስ ያለው ቀጭን ጥበብ ሆኖ ግን ደግሞ እንደ ሰፊ ጥበብ ያህል ግሬስ ያለው በደንብ የሚያዘንጥ ቆንጆ የጥበብ ምርጫ ነው ማለት ነው። ይሄን ቀሚስ እንግዲህ እኛ ጋር ዙሪያውን በደንብ በ4/4 አድርገን በአንገትና እጅ አድርገን ሰርተን በቆንጆ ሁኔታ 18,000 ብር እኛ ጋር ታገኙታላችሁ ማለት ነው። በመቀጠል ደግሞ የማሳያችሁ ጥበብ ይችኛዋን ቀጭን ቀይ ጥበብ ነው ማለት ነው። ይሄ ቀሚስ ምንም አይነት ወርቀ ዘብ የለውም። እርስ በርሱ ከለሮቹ በ3 ከለር ተናቦ አበባ አበባ ሆኖ የተሰራ ቆንጆ የጥበብ ምርጫ ነው። ነጠላውም እንደዛ ነው። የዚህ የቀሚስ ዋጋችን ደግሞ በአንገትና እጅ ቢሰራ በጣም ሞር ፕሪፈር አደርጋለሁ። አንገትና እጅ ተሰርቶ በ16,000 ብር እኛ ጋር ታገኙታላችሁ ማለት ነው። በመቀጠል ይሄ የምታዩት ጥበብ ነው ማለት ነው። ይሄ ጥበብም በደንብ በቆንጆ ሁኔታ የሚያምር በኬሻ ስራ የተሰራ ቆንጆ የጥበብ ምርጫ ነው። መሀል ላይ እያንዳንዱ አበባ 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 ነው ያለው ማለት ነው። ቀሚሱም ላይ ልክ እንደዛው በተመሳሳይ አበባ አበባ ሆኖ የተሰራ ነው። ከመስቀል ወጣ ያለ ማለት ነው። ቬሪዬሽኖቹ ግን በትንንጥ መስቀል ተደርገው የተሰራ ቆንጆ የጥበብ ምርጫ ነው ማለት ነው። ስለዚህ ይሄ ቀሚስ በደንብ ያዘንጣል። በአንገትና እጅ ስራ ቢሰራ በጣም ሞር ያምራል። ምክንያቱም የተለያዩ ከለር ሚክስ ተደርጎ የተሰራ ስለሆነ ወራጅ ጥልፍ ይሄን ለመስራት ኤግዛክትሊ ከጥበቡ ጋር ማች አድርጎ ላይመጣ ይችላል ማለት ነው። ስለዚህ ይሄ ቀሚስ በአንገትና እጅ ቢሰራ ሞር ፕሪፈር አደርጋለሁ። ይሄን ቀሚስ በአንገትና እጅ ዙሪያውን 4/4 አድርገን በቆንጆ ሁኔታ ይሄንን ቀሚስ 16,000 ብር እኛ ጋር ታገኝታላችሁ ማለት ነው። በመቀጠል ደግሞ የማሳያችሁ ጥበብ ይችኛዋን ጥበብ ነው ማለት ነው። እቺ ጥበብ እንደምታዩት ነው። ቀጭን ጥበብ እንደመሆኑ አይደለም። በደንብ ቆንጆና የምታዘንጥ ቆንጆ ጥበብ ነች። ይቺ ቀሚስ ለወራጅ ጥልፍ በደንብ ዲዛይኖቿ እያንዳንዱ ከለር አገባቡ በደንብ የተመቸ ነው። በደንብ ቆንጆ ሁኔታ ያዘንጣል። ይሄም ስቲል የኬሻ ስራ ነው። በደንብ ቆንጆ ሁኔታ ማዘነጥ የሚችል የጥበብ ዲዛይን ነው ማለት ነው። ከለሮቹ እያንዳንዱ ሚክስ አደራረጋቸው ቀሚሱ ምንም አልጎደለም ነጠላው ላይ ሲገባ ማለት ነው። በደንብ በቆንጆ ሁኔታ ነው የተሰራው። የነጠላውም ጨርቅ በጣም በቆንጆ ሁኔታ ነው የተሰራው። ነጠላዎቻችን ትልልቅ ናቸው። ከዛም ደግሞ እናንተ በምትፈልጉት ሳይዝ ደግሞ መስራት የምንችል ይሆናል ማለት ነው። ይሄን ቀሚስ ግን በአንገትና እጅ ስራ ዙሪያውን 4/4 አድርገን በ16,000 ብር የምንሰራላችሁ ይሆናል። ወራጅ ጥልፍ የምትፈልጉ ደግሞ 17,500 በማሽን ጥልፍ አድርገን በቆንጆ ሁኔታ የምንሰራላችሁ ይሆናል ማለት ነው። በመቀጠል ደግሞ ማሳያችሁ ይችኛዋን በጣም ቀለል ያለች ሲምፕል የምትባል ከለር አገባቧ ሲምፕል የምትባል በሁለት ከለር ሜን ቤዝ አድርጎ የተሰራ የልብስ ምርጫ ነው ማለት ነው። በጣም ያምራል። ቆንጆ ነው፣ ያዘንጣል። አበባ አበባ ናቸው ዲዛይኖቹ እያንዳንዱ ማለት ነው። እዚህ ታች ላይ የምታዩት እያንዳንዱ አበባ አበባ ዲዛይን ነው። በጣም በቆንጆ ሁኔታ ያዘንጣል። የጨርቁም ጥራት በጣም ቆንጆ በጣም የሚያምር የልብስ ምርጫ ነው ማለት ነው። ስለዚህ ይሄንን ቀሚስ በወራጅ ጥልፍም ቢሰራ በአንገትና እጅም ቢሰራ በጣም በቆንጆ ሁኔታ ማዘነጥ ይችላል። ግን ልብሱ ልስልስ ያለ ልብስ ስለሆነ በአንገትና እጅ ጥልፍ ቢሰራ ሞር የልብሱን ውበት ሳንቀንሰው በቆንጆ ሁኔታ መዘነጥ እንችላለን ማለት ነው። ስለዚህ የዚህ ቀሚስ ዋጋ በ15,000 ብር እኛ ጋር በአንገትና እጅ ጥልፍ ታገኝታላችሁ ማለት ነው። በቀጣይ ደግሞ የማሳያችሁ ጥበብ ይሄንን ጎመኔ በሮዝ በክሬም ከለር ሚክስ አድርገን የሰራ ነው የቀሚስ ምርጫ ነው። ይሄንን ቀሚስ ከዚህ በፊት በተለየ ከለር አሳይተናችኋል ማለት ነው። እንደምታዩት ነው። አበባ አበባ አድርገን በሮዝ ከለር አድርገን ከለሩን ቀይረን የሰራ ነው። መደቡ አረንጓዴ መሆኑ ሞር ቀሚሱ ዲዛይኑ ጎላ ብሎ እያንዳንዱ ከለሮቹ እንዲወጣ አድርጎታል ማለት ነው። በጣም በቆንጆ ሁኔታ ያዘንጣል። ዙሪያውን 4/4 አድርገን ነው የሰራ ነው። ነጠላውም እንደምታዩት በደንብ በቆንጆ ሁኔታ በደንብ ፍክት ማድረግ የሚችል እዩኝ የሚል ቆንጆ የጥበብ ምርጫ ነው ማለት ነው። ስለዚህ ይሄንን ቀሚስ በአንገትና እጅ አድርገን በ16,000 ብር እኛ ጋር ታገኙታላችሁ ማለት ነው። እንግዲህ ባርከን ዲዛይኖች ነን።
ላለፉት ጊዜያቶች እንዳበረታታችሁን አሁንም ቻናላችን ሰብስክራይብ እያደረጋችሁ ልብሶቻችን ደግሞ እያዘዛችሁ ቻናላችንን አበረታቱን። በጣም ነው የምናመሰግነው። ታች በምናስቀምጥላችሁ ስልክ ቁጥር ደግሞ እየደወላችሁ ልታዙን ትችላላችሁ። ከዚህ በፊት የነበረንን ደግሞ ስራዎች ማየት ከፈለጋችሁ ቲክቶክ እና ኢንስታግራም ላይ ስማችንን ከስር እናስቀምጥላችኋለን ማለት ነው። እስከ ሳምንት፣ መልካም ሳምንት።